ወየው ተቀበላት ሄሎ የማህፀን ሰሰራ ረጀስ ጀለስ የጅም እየሰራኩ ለምንድን ነው እግረ መንገዳቸው የሚሰሩት ወደ ስራ እየሄዱ ምናምን ልብሳቸው ምን አጣለ without addressing this run and as much as I can be held there's just way too many of you guys ካለው ደግሞ በርናት ታረግም I don't feel it ask the Lord something to do with it I do hyperextend and I can't do this period but listen, when I run and do other ከሰይጣን እያመለጠች ነው my body doesn't extend the craziest thing is I'm actually a dancer but I can't do choreography ሰላም ግን እኮ በዚህ ወረበስ ሞቲቬሽን ወደስ ይላል everybody else I just look like one flying mantis when I'm trying to do the same bloody routine however I have become a freestyle dancer where I just make it up and do whatever flip ለዳንስ ነው ካርቱኒሽ ነች ዳንሷ ላይ ራሱ ደስ ትላል እንዴት እንደሚያዩት በቅጡ መመጣ በመንቀሳቀስ እቺ ነገር ላፊ ከተፈነደደው አይቀር ግድስ ዲዶ ኮነ ላይ እንዴ ጥሬው ነው እንዴ ምን አቃለው ያው የተለመደው የእንቁራሪት ምግብ ነው ጥሬ ነው በነገራችን ላይ ብዙ ቂጦች የእንቁራሪት ቂጦች ተጠብቀን እንደሱ ይመጣል እንቁራሪት ውስጥ ይመጣ ድረስ የተወሰነ ያክል ምግብ ማጥቶልኛልና አንድ ባንድ አሳያለሁ የት ነው ነው እንጂ ምግብ ሱሺ ነው ምንድነው ይሄ ያው ኮን እንዴ ሳለ ይመች አሁን ይመጣልኝ ተመጣጣ ደግሞ ተመልከቱ ምንድነው አርክኔ ጨዋት ቀልድ ነው ጨስ እግዚአብሔር ቀልድ ሞኝ ነው ነገሩ ይቻላል ጸዴ ነው እኮ ጨስ አታም ግንባሻ ዘይ እየተንጫጫ ይመጣል አመጣጡ ሽሮዬን ቢያስታውሰኝም ቆይቶ መጥቷል ሙልጭ አርጋችሁ የሰደባችሁኝ ከበላው ራሱ ስንት ጊዜ እንግዲህ እንደምታዩት መጥቷል ተበላለ ሁሉ ጊዜው ነው ያሰው አዎ ላይ ሞክራለሁ ማራዲ ቦታ ቀየረ እንጂ ያበደ ነው ይሄ እግሮን አያችሁት ታንገት በላይ ኧረ እኔ በእናትህ ጨሰኔ ኧረ በደሳ እኔ በላለ የበሰለውን በለጥሬውን አልበላም ኧረ በእናትህ እንቁራሪ ጥባብ ምናምን እንቁራሪ ግን ሾናው ክፍት ነው ድፍን ነው አፉ ክፍት ነው አንተ አውላበሻ ሀብታም ደግሞ ካስቀራል አዎ ጀለስ አስጠጣሽ እንዳለ ይበላል ስንት ዲዛይን ነው እሺ ምንድነው እውነት አይደለም አንድ የሚያስቆመጭ ነገር አላየሁም ይቅርታ አድርግልኝ አዎ እንዳለ ስህተት ነው የሚመስለው በቀዲ ዲራኔ ተንቀጠቀጣ የሆነ ሳለ ዙር እዴ ጀለስ ፊልም ሰርቷል እንዴ ምንድናችሁ ምንድነው ዙር አይመስለኝም ምንድናችሁ ምንድነው ጋርዶን ለሱ ምንድነው ተፈልገው አትምን ያላስ እቺ ሴት ለምን ነው ማተውልኝ ከይነሲ
ነሲን እኮ ከስተመር ነኝ ለዛ ድርጅት ላይ ምንም ሌላ ግንኙነት የለኝም ለዚህ ነው 45 ዲግሪ ሰርታ ወንበሩ ጠረጴዛዋን ያሳሳክ ማስቲካ ምታው ኖ ወንድሜ አትሳሳት ሌላ ምንም ግንኙነት የለኝም ለዚህ ነው አንተ አሁን ይሄን አክል ጊዜ ፈጅተህ እዚህ አመጣኸኝ ቀልደኞች ናቸው በጣም ስራ ፈት ራሱ ነው የጻፈው ኧረ ገባ ሰማት ይችነች ነዚህ ማለት የቅድም ፎቶ ያሳየው መስማም ቡድ 45 ዲግሪ ሰርታ ማስቲካ ኦኬ ነው እንዴ አይ መንሱሬ በማስቲካ ነው የምታስቀርበው ታበላ በቃ ቁርስ የበላሁት ምራቅ ነው ቁርስ ምራቅ ነው የምወጣው ብዙ ጊዜ ምሴን ስዳነበር እራቴን አቀረሽው ትዳና ምራቅ አንድ ላይ እሱም ነው ችግር ነው እኛ አስጀመረኩ ሁሌ ራሱ በስንት መከራ ነው ምንም እኮ የለም እኮ ሀገራችን ላይ እኮ አንቺ አልገባሽም እኮ ምንም ጠፋ አይከዳም ምንድነው ነገሩ ወይ ቀረን 2 ቀን ስለሆነ ዘመዶች ግን ቶሎ ተሰናበት ምን የሚሰናበተው ዘመድ አለ ምን ነው ያለው ፍሬንድስ ችግር ያሰናበት መች ዞር ብሎ አይቶ ያውቃል ሻሙራድ ደውላለሁ እሺ ቻ ዳዊት ድሪምስና የሱን ፍርፋሪ ቀመሱት ሁሉ ይቆዘበዛሉ ልክ እንደማን ያዘዋል ሸቱ አሁን ሰላም አንስቶፖብልን ደግሞ ጨምራችኋታል ሰላም አንስቶፖብል ምን ትላለች ገንዘብ በቀላሉ ለማግኘት ምንድነው ማድረግ ያለብን ስትለው ምን ይላል እሱ መሰደድ አይጠበቅብንም ኢትዮጵያ ውስጥ ያለውን ሪሶርስ መጠቀም ስላልቻልን ነው እንጂ ችግሩ መቅረፍ ስላል አንተ ፖድካስት ከፍተ ቁጭ ስላልክ ችግር የቀረፍክ ነው የሚመስል የሰው ኃጢአት ያናዘዝክ ካህን ይመስል በቃ አንተ ችግር የፈታ ነው የሚመስል አይደል ቁጭ ብለህ እኮ ወሬ ነው ያቀብልከን ያለው የሰውን ኃጢአት እስከንሳማው የሚሰቀጥጣን ነገር እንደገና ይችን የ21 አመት ልጅ ጭንቅላት ዲስተርብ በመሆን ተጠያቂዎቹ አንተና ይሄ ዳዊት ድሪምስ የፍርፋሪ ተጠቃሚዎች ናቸው ይቺ ልጅ አሁን ተፈታ እንደተለቀቀው ውሻ ነች ነፃነቷን በቀንጆ እያደረገችው ነው ያለችው ይቺ ልጅ ብትሰበር የናንተ ኃላፊነት አለበት በእውነት ነው የምነግራችሁ ማን ወዶ በሊቢያ ማን ወዶ በየሀገሩ ማን የሀገሩን አየር እየተነፈሰ መኖር የማይፈልግ ያለ ይመስልሃል ከነዚህ ጋር ገጠመች እንዴ ትንሽ እንኳን አልተቀጠተም ምክንያቱም አንተ ለከርስ የምታደርሰው ነህ ብዙ ቤተሰብ የሚያስተዳድር ሰው አለ ለሱ ደግሞ 200 ብር አይበቃ የትምህርት ቤት ክፍያ ያለበት አለ እናት አባቱን መርዳት ያለበት ህክምና ነው ነች በዚህ ልጅ ሚስቱ ስታምረን ካዩት ቆየው ቤት በእናት መቾ ሰይፉ ተሳክቶለታል እንዴ እግዚአብሔርን ዋው እንኳን ደህና መጣችሁ ክብራትና ክብራን ሰይፉን ቤት ጀምሯል ፕሪሚየር ሊግ ተቋርጧል እስከዛ ስለምን ይወራ አንድ ወራጅ ደውሎ ነበር ፕሪሚየር ሊጉ ተቋርጦ ይሄው ቤት መዋል ጀምሬ ሲስተር እንዳገባች ሰማሁ ዋው ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ምግብ ኩክ አደርግላታለሁ ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ አጥቦ ተልጦ የተከተፈ ድንች እንዲሁም ደግሞ የመስከቲ ሩዝ ነው ድንቹንና ሩዙን ከጨመራችሁ በኋላ ቆያችሁ ስጋውን ትጨምሩታላችሁ አብሮ ስለሚቀቀል እዛ በቃ በቅመማ ቅመም በምትፈልጉት ሲዝን ማድረግ ነው የተወሰነ እስኪ ውሃ ድረስ ይሄ ምግባ እየደረሰ ነው ያለው ዩሚ በጣም ነው ቅቅል የምትወደው ግን ከተደጋገመ ነው የሚያስጠላው ሻይ ደግሞ ሴት ናት ስሟም ዩሚ ነው እኔና አንቺ ማለት ነው ለማታውቁ ሰዎች ከዛ ያው ሲዝን ሆኖ ሲያልቅ
እዛው ላይ ትጥሉታላችሁ። በኮኮናቱ ይጠበሳል ማለት ነው። ራስሽ ኩክ ታደርጊያለሽ የምትሉ ሰዎች እኔ በግ ስለማልወድ ለራሴ ያልሰራው መቀጠል በጣም ስለምትወድ ኦቾሎኒና መሀል ላይ ስቴኩን አድርጌላታለሁ። ከዛ ሬዲ ያደርጋችሁ እንድትበላ ኮማንድ ማድረግ ነው። ሻትሬን የማድረገው ትልቁ ጥቅም ሳይታዘዙ አይበሉም። የኔ ቀመሞች ይህንን ይመስላል የምግብ አሰራሩ። ከወደዳችሁት እና ሌላ እንሰራላችሁ። ወይኔን ኮንሰርት እኮ እንኳን አልገባሁም። ያማስዋል አግኝቼ ነበር። አዎ በማያው ቪአይፒ ነው እንዴ? እና ታዲያ ከዛ ሞልቶ ነው ያው ቪአይፒ። ለዚህ ኮንሰርት ማይመች ተነስቶ ከሚጨርሰኝ ምትወደው ከልብ ነው። ምንድነው ቆሻሻ ነው ያነሳ አያ ልምድ አሽቃባ ጠብሶ ብቻ አንስተ ለግዴ እኔ ጓደኞቼ እንዳለ ጠብሰው እድል የለም እኮ ገና በቻውሮሽ ገና አንድ ቀን ሳንተነፍስ ተነሳችሁ ትሄዳላችሁ እንዴ? ምን ማለት ነው? ምን ኮሰው ይገስም በእኛለ አንድ ሌላ ጨም ነው ቅድም ያወራነው ዲግኒቲ ቆይ የመንደር የሆንሽ ባልቴት ነገርሽ እንዴ? አንድ ሌላ ጨም እንግዲህ ነው የሚያረጋት ባባ እቺ ልጅ የሆነች አክተር አለች። እሷ ነው የሚመስለው አንድ ቀን አንድ ቀን አልጋሽ ላይ ሽንትሽን ቲቪ እና ስልክ እኮ ይለያል። እናት ነው መስበር አይቻልም። ሁለቱም መስበር ናቸው። አንድ ሌላ ነው ቲቪ መስበር ነው። ኦኬ የሽንት ቤት አለ ተዛስቲ ቢሰባሽ ቲቪ ስበር ቲቪና ስልክ ስበር አንድ ብርጭቆ ሙሉ ጭራሽ እንደማልቀጣ ቀድሜ ነበር። ጭራሽ እንደማልቀጣ እሱ ቅጣት ውስጥ አይገባም ተባብለን ተነጋግረን ምን ብሏል? አይገባም ሊቀጣው ማለት ነው የሆነ ነገር የሽንት ቤት ውሃ እያየን ቀርተሽ አንድ ብርጭቆ ጠጪ። አልገባኝም። የምር ግን እንዲህ ይቀጣል? እንደማልቀጣ ቀድሜ ነበር። እሺ ብሎ ጭራሽ እንደማልቀጣ እሱ ቅጣት የሽንት ቤት ውሃ ተነጋግረን አይገባም ሊቀጣው የሽንት ቤቱ ኤክስ ትልቅ አትግማማ ጸንባታ ስንት ሰው አይታ አትግማማ እስቲ ደረጃ ከፋል ከሽንት ቤቱ ምን ነው በቀደም ስትታጠቢበት አለባሽ በፊት ነው መጀመሪያ ደረጃ ከፋል አትግማማ ጸንባታ አትጠነባባ ትድብ ያስታውቃል መጸዳዳት ላይ ነው ነገሩ። እያሰራሰልሽ ነው እባክሽ። My body floats in bed if I just listen to it right outside. የራሱ ልጅ ነው። እንዲህ ነው ሰፖርት ከሰጠን አይቀር ቅረጽ የምሎት ነው። እውነታ ወልደ እንዲህ ከተዝናና ክሷል ማለት ነው። ታለንት ብሎ ሲያሳይ አይፈርም። እኛ ሀገር ቢሆን ነው ሳክስፎን ወጪው አልቻለም። ታውቃለህ ይሁን ቢያመሳቅ ነው እየሳቀ How are you everybody? Life is full of problems. Problem is not permanent, but life is permanent. problems
Hi, how are you, everybody? We are fine, thank you. Life is full of problems. Problem is not permanent. ግን እውነት ጎበዝ ነው። የአዲስ አበባ ፖሊስ እኮ አንተ ከስምንት እኮ is problem confidence and enjoy your life. Yes. What do you say, everybody? ለምንድን ነው እንደ አክሰንት ያለው ታዲያ? Everybody. እያሰለጠነን እንዲህ ነው ብሏት እኮ ነው። ማንቲክ እኮ አንተ ጀግና ናቸው። ታይም አቤት ይሄንን ነገር ማን ነው ያመጣው? እንዴ ሰቄ የሚሰራውን ታልሽ እንደዚህ ቆይሱ በአራት አመቱ ድመት የዋጨረችው እንደሆነ 40 አመት ሙሉ መደንገጥ አለ። ካሜራ አትናገር ፍራንክ ነው እንዴ? ማማ ይልጭ አናቱ ነው አለ እንትኑ ላይ ተነገርኩ ተቆጣ እንዴ ብሎ አይ ሳቁ ዘይኑ አልቻለም። ያው አልቻለም። አይ የሆኑ ሀሳቦች አሉ እኮ ጓድ ጥላ ሄደች አደል በሰፊው ደመና እኔ ምን አውቃለሁ ስላንተ ገመና ግጥሜን ስገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያለው ምድሩ አይን አለው ማን ያይ የለውም እላለሁ ከኋላ ፍለገጠ ጥረት አይታወቅም። አንታርክቲካ ስልሳ ዲግሪ ኔጌቲቭ ሽሜኮ ባለፈው ኔጌቲቭ 3 ሆኖ እኮ ነው። አዎ አንተ ግን መሬት ላይ entryway to our dorm. Normally this has carpet on the ground and the walls are just normally walls, you know. But we're going to open the door right now. It's a little bit like opening up the door to another world. Are you ready? እንዴ አለበሰችው እኮ በመድኃኒዓለም ባኬ የሆነ ፌክ ነገር ነው። አረ ሊሆን አይችልም። ነገረኩ ዊንድ ስፒዱ ምናምን ያውኑ ያውለ በጣም ያስፈራል። መስመር ያልፋሉ አንዳንድ እዲ ብለዘው በፊልም እኮ ነው። አሁን ነው ያስቀው። ይሄ ነው አንደኛ እንደዚህ ወዶ ድንጋጤ የለም። አንዴ ድገው ድምፅ ልጅ ምንድን ነው ያለው? የሆነ ነገር አውርቷል። አንተ ግን ልብሷም ሰራተኛችን ካሽኑ ራሱ ዲያቆብ ማዲክ ከመት ዛሬ ደግሞ ሻማው ምንን አስመልክቶ ትላንትና አምስት ነበር አቡዬ ነበር ዛሬ በስድስት ሲማ ነበር አይደለም
ዛሬ ተወለድኩበት ቀን። ዋው በቃ ዛሬ ማታ ወጣ ብለን እንዝናናለን። በጣም ጥሩ ሀሳብ። አንተም ማን አለ? እኔና እሷ ነን። ከሄድንማ ሁላችንም አንድ ላይ ነው የምንሄደው። አሽ ሚንቶ ያ መልካም ጊዜ ልጅነት ቢያትር ተስነለ ጎመራ ታጠረ ፈራስ ጀመር አድጌ አንድ ምትቀልጻለች ሰጠሙ ፈራስ ጀመር አድጌ አማርኛ ነው። ኧረ አይደለም፣ በጣም ጠግባል። አማርኛ ነው። አይደለም ወይኔ በፈሰሰ እንዴ! የምን አይነት ዳቦ ነው? እንጃ ባለ ስንቱ ነው? አንዳንድ ሰው እኮ ግፍ አያውቅም። ግን የሆነ በምግብ እንደዚህ መጮት ለቪዲዮ ጅል ሻይ ቢኖረው ከጎኑ አላሰኘም። ትንሽ ፍራቀ ነው እውነት። ኧረ በእናትህ ወደዛ ሂድ። ወይኔ ኧረ እሱንም መፈት በልልህ። መቼ ነው የሚያውቀው? ሙሉ ጸጉር እኮ ሲቀር እኛ ቶሎ ነበር ወዲያው ነው። እነሱ ብዙ ሌየር አለ አልፎ ብን ብሎ እስኪያልቅ ጀመረች ስልጠና። ለንደን አሉ አለ እሱ። ለንደን ነው ፋይት የምናደርገው። ለእሱ ነው ይሄ ትሬኒንግ መሰለኝ። ለምንድን ነው ይሄን እንትን ግን ታይት የሚያደርገው? እና ለምንድን ነው እስከ ላይ የሚያደርገው? ምን አውቃለሁ። እንትን 5 ሚሊዮን እናገኝበታለን አለ። ኧረ እባክህ እውነት ማርያምን ያርግላት ያርግላት። ባይዘው እኮ ጀለስ እኮ ቢያገኝ አንዴ እኔ ድንጋይ ነው የሚመስለኝ እጁ። ግን ጀለስ ቴክኒካ ከዚህ ጋር ነው እንዴ? ይሄ እኮ ቤልት ያለው ነው። ወይኔ ሴዶ እኔ ግን ምንም ቢሆን ምንድን ነው ያየነው? ቂጣው የዞረ የሆነ ቅርጹ ይርድ ነው። እንዲህ እኮ ማለት አይ እኔ ሴሎ ነኝ በእውነት። እኔም አይደል እሱማ አይደል የፈለገ ቢሆን እዚህ ሲመጣ እናለቅጥበታለን። ችግር እንቁላልና ቤልት ስማርት ናቸው እኚህ እንዲህ በጣም ይገባባሉ ምናምን የሚባሉት። አዎ ቂም ምናምን አይረሱም። ታየኝ ከቁራ ጋር ተያይዘህ አንተ ምን ስግብግብ ነው አለያዝ ብሎት እኮ ነው። አዋ አንዷን ግድ አደረጋት። ይኸው ያዘው። አትያዘው። ይሄ እንደውም ኖርማል ነው እንዴ ማለት
ይሄን አየኸው? የሜሲው አበዱ እኮ። ሜሲ ምን አስበው ነው እሺ ያለው? አንዴ እኮ ኪዮስ ከተፈጠረ እኮ እንዲህ ደግሞ እኮ አያልቅም ህዝቡ። ይረበደው ሜሲ ምን ብር ጠሮብን? ለምን እሱ እኮ ለሌላ ነገር ነው አይ ቲንክ ሄደው አይደል? ስቴዲየም ውስጥ ለምን መጣ? ዝም ብሎ ሰላም ሊል ነው ፋኖቹ። ለምን 20 ደቂቃ ብቻ ሆነ ብለው እኮ ከዛ ረሜሲ እንዴ ምንድነው የከነጨረ ሜሲ መሳይን ሰርቶ መጀመሪያ ስቱዲያችን ኤደን ሸራውኪን እንኳን ደህና መጣሽ። የታባቱ come on everybody እቺ ታገባ ስራቴ እንድታስብ ወለም ሰላም እንዳት እቺ ጆሮ ግን እንደምትል ቆይ እስቲ ቢልደር እኔ መቼስ በጣም ነው የምታኮሪኝ። እንደው ታየው ያንቺን ፒክቸሮች ኢንስታግራም ላይ ገብቼ ኖርማል ላይ መተሽ ተናግረሽ ነበረ። የህይወት ታሪክሽ ተሞክሮሽ በጣም የሚያነቃቃና ሞራል የሚሰጥ ያው ማርያም ደስተናለች እኮ ግን እኔ በጣም ሄለን ራሱ ፊቷ ቀላል ሄለን ራሱ ብለሽ አረገች እኮ ኮራብሻለሁ it's your hobby አይደለ ወይም ፓሽንሽ እንበለው እንደ ኖርማል ሴት አይደለም ብታ ሲኒየር ሳይበር ሴኩሪቲ ኢንጂነር ዲማንድ አያ ኢንጂነር ነች ሳይበር ሴኩሪቲ ላይ ምናምን ስራ ነው የምትሰሪው ኖርማልም ሴኩሪቲ ነው እቺ እንዲ ደግሞ ወደ ሶሻል ሚዲያው የመግባት ግዴታ መግባት እንዳለብኝም አመኛለሁ። ከሚዲያው ጋር እኔም አብሬ ተረሳው እና ወደ ሶሻል ሚዲያው ልምጣ የሚል ሀሳብ አለ። ሶሻል ሚዲያው ላይ ካለው ሰው በላይ ምናልባትም ካንተ በላይ ብዙ ተከታይ ያለኝ ምናምን አለኝ ብለህ ልታስብ ትችላለህ። ካንተም በላይ ሰራዊት እንደሚታወቅ ይሄንን በኩራት መናገር ይችላል። ከተከፈለው ምንም ነገር ይሰራል አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬ ከቢሮ ላስወጣ ይችላል። እንዳልሰራ በአጭሩ ማለት ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነው የታየው። ንቀት አይደለም። ሱስ እንድታቆም አሁን ላግዝህ ነው የመጣሁት። ለዛሬ ግን ባዶ እጄን አልመጣሁም። እጅ ማንሻችን ይዤ ልመጥቻለሁ። እሺ ታንኪ ዩ። እቺንም ጨምርበት እና ሱስ እንድታቆም ምን ላግዝህ? አንድ ጥያቄ ልጠይቅና ያን ጥያቄ ከመለስክልኝ እስማማለሁ ሀሳቤን። ካልመለስክ ግን ካሜራ ይዘህ ምናምን እንዳቆም ከዚህ በኋላ እሺ። እሺ ነበረች በጣም ቆንጆ ናት። መኪና እየነዳች ትሄዳለች ወይ ቦታ እና ቦታው በጣም አስፈሪ ቦታ ነው። ጎማ ይፈነዳባታል። እንደምንም ብላ ወርዳ ክሪክ ምናምን ወጣ ጎማ ትፈታዋለች። ጎማውን ካወጣት እየቸኮለች ስለነበረ ጎማውን ስታወጣ ሙሉ ብሎኖቹ ወደ ቦይ ውስጥ ይገባል። እና እቺ ሴት ለመሄድ ምን ማድረግ አለባት? ምንድን ቅርብ ላለ ሰው ትደውላለች። ኔትወርክ አይሰራም። ከመኪናው ላይ የሆነ ማግኔት ምናምን ፈልጋ አይቻልም። እንደዛም ምንድን ነው? እሺ መልሱ ከእያንዳንዱ እግር ላይ አንዳንድ ብሎን ትፈታና አስራ ወደ ጎሚስታ ድረስ ትሄዳለች። አዎ አንተ ልክ ነህ። አየህ ቃሚ ነኝ እንጂ እኔ ደደባ ላሳያችሁ። እንደው ምን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ካሞን ኤቭሪባዲ ነው በቃ እንዲህ ነው ጥሩ ከዶላሮች ወደ አሁን እሺ ብትል አዳሚ ፕሮዲውሰር እንዴት እንደሚሻማ ሰምተሻል። ሲኒማቶግራፈር ከሆነ ሰዓት በኋላ ግን ልብ ብለዋል እንትን ማድረግ ጀመረች። አለባበሱ የባሰችው መጣች የተጀነነችው መቶ አልወጋ ነው ለራሱ ወደ የዘፈነው አሉታ የባሰችው መጣች የተጀነነችው ችሎ ላይ እየገዙ ኢቢኤስ ያለችው አንዳንዴም እኮ ሲረዝምም ደግሞ አዛር በቃ በድምፅ ብልጫ
አለ ሙዚቃው አንዳንድ ጊዜ ብዙ ሰው ይልክልኛል ሙዚቃውን እና ሁሌ ይስቃለሁ። ሰሜ ደግሞ እንዴት እንዳሰብከው አላውቅም። እንግዲህ ተዘፍኗል። በጣም ተወዳጅነትን ያተረፈ ሙዚቃ ነው። ግን ረዥም ዓመት ደግሞ ተጠብቆ ብዙ ሰው ይልክልኛል። እንዴት እንዳሰብከው አላውቅም። ጠላሽም አይቀርልሽም። በቁጥሩነት በቃ ምንም ችግር የለም። ክሊፑ የሚቀረጽበትን ቀን ወቅ እንጂ ተስማምቻለሁ። አግኝቼ ነው እንደ አንተ ሙዚቃ ላይ መገኘት። አመሰግናለሁ። ወደ ስራዎችን እሱ እኮ የምሩን ነው። ቀልዱን አይመስለኝም። እግዚአብሔር ቀልዱን አይደለም። በጠበቀ መልኩ እሷ ግን ቶሎ አስቀየሰች። ትሰራለህ። አረ ጎበዝ ነች። ይሄ እኮ ነው ቴሮሪስት ነው እኮ። አተበበደ ሁለት ይዞ ይጠባል። ደግሞ ለሸሩ ነው እንጂ አይመችም እኮ ሁለት መጥፋት ራሱ። ያው ለሰካር በእናትህ መጣልኝ የኔ ሸጋ። ከቀን በአራተኛው በዕለተ ሐሙስ ከወንድሜ ጋር ስናለፈ ፈረስ አልያዘው ኑሮ ልጓሙን አጥብቆ አለፈች ፎቶ ከፈረስ ላይ ወድቆ እየጠበቀች እምዬ ከአገር ቤት እንዴት ላረዳት ነው የወንድሜን ሞት ባንተራሱ እዚህ ጋር አክሰንቱ አልተገራም ወይ ፈረሱ ፈረሱ እኔ ያው ሁሌ እኮ ባክግራውንድ ላይ ላይፉ ምስቅልቅል የሚል ሰው አለ። ልብ ምትሉ ተማሪ በጣም የሆነች ልጅ ባለች ነው እያለ ያስለቅሳት እንደነበር